አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እብት እስኪ እንግዲህ አሁን ዛሬ ደግሞ ወጣ ብዬ ነበር ማለት ነው። ሐር በጣም ሙቀት ነው ማለት ነው። በጣም ሙቀት ነው እና ላሳያችሁ እስኪ ሳውዲ እንግዲህ ሙቀቷ በጣም ጨምሯል። በነገራችን ላይ ፊቴን ባሳያችሁ የምሬን ነው ራሱ ለናዚ የተቀቀለ ስጋ ነው የተቀቀለ ስጋ ማለት ነው። እስካሁን ላይ ደግሞ ላሳያችሁ ማለት ነው። ማታ ማታዋን ሳይሆን ማታ ማታ ላይ በጣም የሚያምሩ በነገራችን ላይ ማታ ላይ ማለት ነው። አሁን ግን ያው በረሃው ነው። በረሃው እንግዲህ በጋ የሚያግዱት ልጆች ዋቸው ወረኞች ማለት ነው። ዘንላችሁ በነገራችን ላይ እኛስ ሙከየፍ ውስጥ ነው የምንለው። እነሱ ግን በግ ሲያግዱ ምናምን ሙከየፉም ያን ያክል አይደለም። አንዳንዶቹ ጋር ሙከየፉም ብዙ አይኖራቸውም። የኛ ግን ያው አልሐምዱሊላህ የኛ ይሻል ብዬ ነው የማስበው ማለት ነው። እኛ ቅመሞች ሙከየፍ ውስጥ እንኖራለን እንውላለን ምናምን ብቻ አልሐምዱሊላህ። ግን የእረኞች በጣም የሚያሳዝኑት እና ላሳያችሁ እስኪ ብዙ ትላላችሁ እየተዋስኩኝ ያላችሁ እያለሁት ማለት ነው። እና ወደ ባንክ ቤት እጅ ነው በነገራችን ላይ ባንክ ቤት አሁን በሰዓት እጅ መጣሁ ማለት ነው ውዶቼ። እና እናንተም አልሆነው ነገር ስለሌለኝ ላሳያችሁ ብዬ ሙቀቱ በጣም ሙቀት አለ በነገራችን ላይ የምሬ ነው ማለት ነው። ያው ትዝ አላለኝ ነበርና ቤት ልንደርስ ስንል ትዝ ያለኝ ማለት ነው። እና የሄድኩበት ምናምን በደንብ ታላሳያችሁ ቃሉ እስኪ በጣም በረሃ ነው በጣም ማለት ነው። እዚህ ነው ያለ ነው ማለት ነው። እንደዚህ እኮ ነው በነገራችን ላይ የምንመጣው። አሁን የሚያሳዝኑኝ እረኞች ናቸው። የመረጋገብ የምነግራችሁ እረኞች በተለይ ኢትዮጵያ ያላችሁ ማለት ነው። ወንድሞቻችሁ ምናምን ብር አንጡ አትበሏቸው፣ የምር አትበሏቸው። እዚህ እየዋሉ ፊታቸው የተቀቀለ ስጋ እየመሰሉ ነው። ለ30 ደቂቃ ለወጣሁት በጣም ድምፅ አለ ይቀርታል እና አትጠይቋቸው ስላችሁ ነው። ወላሂ ደም ነው የምትበሉት። በነገራችን ላይ ደም ነው የሚበላው እዛ ሀገር። ውጭ ሀገር ነው ምናምን ሲባል ብር ያለን በቃ ዝም ብሎ የሚታፈል እንዳይመስላችሁ ማለት ነው። እና ቤት ደረስኩ።